ጤና ይስጥልኝ። ይነቃቸው እባላለሁ። በቀርጨሽ የኬፕርነት ማሽን ሳይንስ ኢንጂነር ነኝ። ይህ ዛሬ የምንመለከተው ስለ 950 ጂሲ ስለሚባል ዊል ሎደር ነው። እንግዲህ ይህ ዊል ሎደር ሚዲየም ታይፕ ከሚባል ዊል ሎደር የሚመደብ ነው። ይህ ኦፕሬቲንግ ወደ 18392 ኬጂ ይመዝናል። ፈረስ ጉልበቱ ደግሞ ወደ 228 ኤችፒ ነው። እንግዲህ ይህንን ሎደር የት ብንጠቀምበት፣ ምን አፕሊኬሽን ላይ ብንጠቀምበት ተመራጭ ይሆናል የሚለውን ለማየት ያህል ለምሳሌ ሲሚንት ፋክተሪ ላይ፣ ኳሪ ላይ፣ ሮድ ኮንስትራክሽን ላይ ብንጠቀምባቸው ይህን ሎደር ብንጠቀምበት ሞር ሱቴብል ይሆናል ማለት ነው፣ ከአፕሊኬሽን ኤሪያችን አንጻር ማለት ነው። ስለዚህ አሁን ወደ ዊል ሎደሩ ሞር ቴክኒካል እና ስላለው ፊውቸሩ እንመለከታለን ማለት ነው። እንግዲህ ይሄ ዊል ሎደር የምትመለከቱት ፓርት ኩሊንግ ሲስተሙ ነው። እዚህ ጋር ራዲያተር ኩለሩ አለ፣ ሃይድሮሊክ ኩለሩ አለ። ይህም ኩሊንግ ሲስተም ነው። እንግዲህ ይሄ ኩሊንግ ሲስተሙ የተገጠመለት ኦን ዲማንድ ፋን የሚባለው ፋኑ እንደምትመለከቱት ኦን ዲማንድ ነው። ሃይድሮሊካሊ ኦፕሬትድ የሆነ ፋን የተገጠመለት። እንግዲህ ኦን ዲማንድ ፋን ምን ማለት ነው ሲባል ኢንጂኑ ኦፕሬሽን ላይ ያለ ቅዝቃዜ በሚፈልግበት ሰዓት ፋኑ ይነሳል፣ ኢንጂኑን ያቀዘቅዛል ማለት ነው። ልክ ደግሞ በቂ ቅዝቃዜ ሲያገኝ ፋኑ ይቆማል ማለት ነው። ይሄ ምንድን ነው ጥቅሙ? ኦን ዲማንድ ፋን ምንድን ነው ጥቅሙ ስንመለከት አንደኛ ኤክሴሲቭ ሎድ ኢንጂኑ ላይ አይኖርም። ስለዚህ የፊውል ኮንሰፕሽናችን ይቀንስልናል ማለት ነው እና ለአስፈላጊ ድምፅም ከኢንጂኑ ፋኑ አይኖረውም ማለት ነው። ይሄ አንድ ፊቸር ነው። ሁለተኛ ወደ የምንመለከተው ፓርት ሲኖር የትራንስሚሽን ነው። እንግዲህ ይሄ ትራንስሚሽን ይሄ የተገጠመለት ትራንስሚሽን ካውንተር ሻፍት ትራንስሚሽን ነው። እንግዲህ ወደ 4 ፎርዋርድ 3 ሪቨርስ ነው ያለው። ስፒዱንም ስንመለከት 4ኛ ማርሽ ድረስ ይሄዳል እስከ 36 ኪሎ ሜትር ፐር አወር ማለት ነው። ሪቨርስ ላይ ያለ ደግሞ 3ኛ ላይ እስከ 22 ኪሎ ሜትር ፐር አወር ወደ ኋላ በስፒድ ይሄዳል ማለት ነው። ፐርፎርማንስ ኢንሃንስ ባኬት ይባላል። እንግዲህ ወደ 3.6 ሜትር የማንሳት አቅም አለው። ይህ አካፋ እንግዲህ ትልቅ ካፓሲቲ ስላለው አንደኛ ትልቅ ፊል ፋክተርም ስላለው ፊውል ኮንሰምፕሽናችን ላይ ሳይክል ታይሙን በመቀነስ ፊውል ኮንሰምፕሽናችን ይቀንስልናል ማለት ነው። እንግዲህ እንደምትመለከቱት ደግሞ ሌላው ምንድነው ቲፖቹ አዳፕተሩ ላይ የተሰኩት። ስለዚህ ቲፑ ዊር በሚያደርግ ጊዜ ተነቅሎ አዳፕተሩ ላይ ይሰካል። የተለወጡ ናቸው ማለት ነው። ይሄ እንደምትመለከቱት ደግሞ ከቲጌጁ ነው። ዊር በሚያደርግ ጊዜ ተቀያሪ ናቸው ብሎ እንደታሰሩ ናቸው ተፈትናቸው ማለት ነው። ወደፊትም ወደ ኋላም አድጀስቴብል ታይፕ ነው። መካኒካል ታይፕ ነው። ኦፕሬተሩ ኮምፈርተብል ሆኖ እንዲሰራ የሚያግዘው ነገር ነው ማለት ነው። እንደምትቀር ስቲሪንጉ ራሱ ወደፊት ወደ ኋላ እንደሚፈልገው አንግል አድጀስት ማድረግ ይችላል። ሌላው ደግሞ እዚህ ጋር እንዳለ በተኖቹ እንደምትመለከተው ኢዝሊ አክሰሰብል ናቸው። ለኦፕሬተሩ ኤፊሽንት ናቸው። ኢዝሊ ኦፕሬት ማድረግ ይችላል ማለት ነው። እንግዲህ ውድ ደንበኞቻችን ጥሩ መግለጫ ያገኛችሁ ይመስለኛል። ለተጨማሪ ማብራሪያ ደግሞ ይደውሉልን።